بسم الله والصلاة والسلام على رسول الله صلى الله عليه وسلم سورة المزمل هايا آيات شرمات مكة كوردو سورة كسورة المدثر ጋር በብዙ መልኩ ተቀራራቢ ናቸው ወይም ደግሞ ተያያዥ ናቸው። ሱረቱል ሙዘሚል የሌሊት ክፍላችንን እንዴት ማሳለፍ እንዳለብን ስትነግረን፣ ሱረቱል ሙደሲር ደግሞ በቀኑ ክፍለ ጊዜያችን በምን አይነት ሁኔታ ማሳለፍ እንዳለብን፣ ስለዚህ ሁለቱ በጋራ 24 ሰዓታችን ይነግሩናል ማለት ነው። ስለዚህ ሁለቱ ሱራዎች በጣም ወሳኝ ናቸው ማለት ነው። ሌሊታችን እንዴት ማለፍ እንዳለበት እንዲሁም ቀናችን እንዴት ማለፍ እንዳለበት ሁለቱን ሱራዎች በደንብ ብንከታተላቸው የበለጠ ፒክቸር ይሰጡናል ወይም ደግሞ ስዕላዊ ነገር ይሰጡናል። እንዴት መሆን እንዳለብን ለነገ አኺራችን የሚጠቅመንን ነገር ይጠቁሙናል። ሁለቱም አጀማመራቸው ደግሞ አንድ አይነት ነው። ያ አዩሃል ሙዘሚል ይላል፣ ያኛው ያ አዩሃል ሙደሲር ይላል። ሁለቱም መከናነብን ይገልጻሉ። የሌሊቱ መከናነብ ምናልባት ለብዙዎቻችን ቀጥታ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ቢሆንም እኛንም ስለሚመለከት ሌሊት ያው ተሸፋፍነን ስለምንተኛ አዩሃል ሙዘሚል የሚለው ሊገልጸን ይችላል ብለን እናስባለን። የአዩሃል ሙደሲር ግን ለቀኑ እንዴት ነው ልልን ስለምንችል የሙደሲሩ ምንድነው? ያው ዝንጎች ነን፣ ደግሞ ከዝንጋታችን እንድንነቃ ተፈልጎ ነው። ሁለቱም ላይ ዝንጎች ነን። እኛ ቀንም የተኛነን ማታም የተኛን ሰዎች ነን። ስለዚህ ከሁለቱም ከዝንጋታችንም እንዲሁም ከተኛንበትም እንድንነቃ ፈልጎ ነው አላህ አንተ ተከናናቢ ሆይ ብሎ የጀመረው ቀጥታ ለነብዩ ሰለላሁ ዐለይሂ ወሰለም ቢሆንም በተያያዥነት እኛን የሚመለከታል ማለት ነው። እኛ ደግሞ ከዝንጋታችንና እንዲሁም ከእንቅልፋችን እንድንነቃ አንተ ተከናናቢ ሆይ ብሎ ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ተናገራቸው። ይሄን የሚናገርበት ምክንያት ተነስ ወደ ስራ፣ ብዙ ስራ አለብህ። ብዙ ስራ ያለበት ሰው ሌሊቱ ሙሉ አይተኛም የሚለውን ነገር ማስያዝ ፈልጎ ነው ማለት ነውና ከባድ ኃላፊነት ነው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የተጣለባቸው ኃላፊነት እሳቸው የመጨረሻ ነብይ እንደመሆናቸው ይህች ዓለም እሳቸው የመጨረሻው ለዚህች ዓለም ምንድናቸው ማለት ነው? መፍትሄ ናቸው። ለዚህች ዓለም የመጨረሻው መፍትሄ ናቸው ማለት ነው። እያንዳንዳችን ቤት ይሄ የገባው እስልምና እሳቸው በለፉት ልፋት ነው እያንዳንዳቸው ቤት የገባው። ስለዚህ እሳቸው ሲነሱ ብቻቸውን ናቸው። የአዩሃል ሙዘሚል ሲባሉ፣ የአዩሃል ሙደሲር ሲባሉ አንድ ነፍሳቸው ነው። አንድ ነፍሳቸው ነው። አሁን ዓለም ላይ ከአራት ሰው አንድ ሰው ሙስሊም እስኪሆን ድረስ የደረሰው የእሳቸው የዛ ሁሉ ልፋት ነው። ስለዚህ አልተኙም ማለት ነው። ተነስ አላቸው። ያን ደግሞ ማስቀጠል የኛ ኃላፊነት ነው። ሰሃቦች ከእሳቸው ተረክበው አስቀጠሉ። እሳቸው እንግዲህ የእሳቸውን ጅማሮ ነው ሰሃቦች ተቀበለው ያስቀጠሉት። እነሱም እያለ እየቀጠለ አሁን እኛ እጅ ላይ ገብቷል። እኛ እናስቀጥለዋለን አናስቀጥለውም በእኛ እጅ ነው ያለው። ስለዚህ እኛ ተኝተናል፣ መነሳት መቻል አለብን። ከባድ ኃላፊነት ያለበት ሰው አይተኛም። እንደገና ደግሞ ምቾት፣ ብዙ ጊዜ ምቾት ሰውን ሰነፍ ያደርጋል እና ምቾታችንን እንዳያዘናጋን አንተ ተከናናቢ ሆይ ብሎ ተጣራ ማለት ነው። እና አንድ ሰው ታላቅነትንም ፈልጎ ምቾትንም ፈልጎ አይሆንም፣ አንዱን መተው አለበት። ታላቅነት የሚፈልግ ሰው ምቾት መፈለግ የለበትም። ምቾት የሚፈልግ ሰው ደግሞ ታላቅነትን መመኘት አይችልም። ሁለቱ አብረው የሚሄዱ ነገሮች አይደሉም ማለት ነው። እና እኛ ደግሞ በተለይ ምቾታችን ምንድነው? ያለንበትን እንወደዋለን ማለት ይሄ ለቀን ተቀን የሚሆንን ነገር እያገኘን እየበላን እየጠጣን እየተዝናናን በቃ ልጆች እያስተማርን በዚህ ህይወት ነው ህይወታችንን ማሳለፍ የምንፈልገው እንጂ እስልምናን የበላይ ለማድረግ ወይም ላኢላሃ ኢለላህን የበላይ ለማድረግ ግን የምንለፋው ልፋት ይሄን ያህል ነው የሚባል አይደለምና ድል የሚፈልግ ሰው ደግሞ ብዙ ነገሮች መጋፈጥ አለበት። ከእንቅልፉ ይጀምራል። እንቅልፉን ያላሸነፈ ሰው ሌላን ሰው አያሸንፍምና ማለት ነው። እኛ ደግሞ አንዳንድ ጊዜ እንዲህ ሲባል አሁን አክብደን ልናየው እንችላለን። እንቅልፉን ማሸነፍ አክብደን፣ ግን እንቅልፋችንን አለማሸነፍ ብቻ አይደለም የኛ ችግር። እንቅልፋችን ለሌላ ነገር ሲሆን እናሸንፈዋለን፣ ለዚህ ጉዳይ ሲሆን ነው ማናሸንፈው። ለኳስ እናሸንፈዋለን፣ ለፊልም እናሸንፈዋለን፣ ለቲክቶክ እናሸንፈዋለን። እንቅልፋችንን ልናነጋ እንችላለን፣ ሌሎች ነገሮች እናሸንፈዋለን። ልክ ግን ቁሚ ላይለ ኢላ ቀሊላ ለሚለው ግን አናሸንፈው። ስለዚህ ችግሩ ያለው ከእንቅልፉ ጋር ሳይሆን ከስሜታችን ጋር ነው ማለት ነው። ስሜታችንን መከራት አለመቻላችንን ነው እንጂ ከእንቅልፋችን ሰውተን ለሆነ ነገር እናውላለን፣ ግን ለሰላት ማዋል አልቻለም። ወይም ደግሞ አንድ ሰው ደግሞ ለሰላት አላዋለም ማለት ቁሚ ላይለ ኢላ ቀሊላ ሲል ሌሊቱን ሙሉ ስገድ ጥቂት ሲቀር ሲል ምን ማለቱ ነው? እዚህ ጋር ለምንድን ነው ሌሊት መስገድ የተፈለገው ብለን ካሰብን የሌሊት ስግደት ማለት እንዴት መሰላችሁ? አሁን ስልካችን ለምሳሌ እኛ ስልካችን ወይም እንትናችን ላፕቶፓችን፣ አሁን እዚህ ላፕቶፕን የማስረዳበት የተከፈተው ፓወርፖይንት ነው። ፓወርፖይንት ይባላል። ይሄ ፓወርፖይንት እንዲሰራ ፓሲቭ ነው። ፓወርፖይንቱ ማለት ፓወርፖይንት የሚባለው አፕሊኬሽን
እንዲሰራ ከጀርባው ሌላ እንትን መኖር አለበት፣ ኦፕሬቲንግ ሲስተም የሚባለው መኖር አለበት። እሱ ከሌለ ፓወርፖይንቱ በራሱ ከእቃው ጋር መግባባት አይችልም። ከሃርድዌሩ ጋር ተግባብቶ ወይም ከእቃው ከላፕቶፕ ጋር ተግባብቶ የምፈልገውን አውትፑት አይሰጠኝም ወይም የምፈልገውን ውጤት አይሰጠኝም። ይህን ውጤት እንዲሰጠኝ በሁለቱ መሀል እንዲግባቡ የሚያደርጋቸው ኦፕሬቲንግ ሲስተም አለ። የኛ ኦፕሬቲንግ ሲስተማችን የሌሊቱ ክፍል፣ የሰው ልጅ ደግሞ በሌሊት ክፍል የሚሰራው ነገር ቀኑን ይወስነዋል። ሌሊት ላይ የሚሰራው ነገር የቀን ውሎውን የሚወስነው የሌሊት ስራው ነው። ስለዚህ ሌሊት ላይ ሰግዶ ያደረ አላህን ሲያስታውስ ያደረ ሰው ቀንም አላህን እያስታወሰና ለአላህ የሚሆን ነገር እየሰራ ያላል። ሌሊት ኳስ ሲያይ ያደረ ሰው ጠዋትም ተነስቶ ኳስ የኔ ቡድን ዋንጫ እንዲበላ እንትና ባሸነፈ፣ ይሄ ቢያሸንፍ፣ እንዲህ ቢሆን፣ ቡድን ይሄን ቢገዛ፣ ይሄን ቢሸጥ፣ ይሄን ነው ሲል የሚውለው ማታ እሱን ሲያይ ስላደረ። ፊልም ስናይ ደግሞ ካደረን ፊልም ማይተን ከሆነ የፊልም አክተሩ ፎቶ ስናገለባብጥ እንትና ጋር ተጋባ፣ እንትና ጋር ተጋቡ፣ ይሄን ስንል ነው የምንለው። ሌሊት የምናደርገው ነገር የቀን ውሏችንን ይወስናል። ኦፕሬቲንግ ሲስተማችን የሌሊት ወይም ደግሞ ሌሊት ላይ የምንጥለው መሰረት ነው ቀን የሚያውለን ማለት ነው። ሌሊት ላይ ቲክቶክ ሲያይ ያደረሰው ከእንቅልፉ እንደገና ሲነቃ አሁንም ቲክቶክ ነው የሚከፍተው። ቀንም ስራ ቦታ ላይ ቲክቶክ ነው የሚከፍተው፣ የትም ቦታ ላይ ቲክቶክ ነው። ስለዚህ ሌሊት ማለት መሰረት ማለት ነው። ሌሊት የምንጥለው መሰረት ቀናችን ይወስናል። አዳራችን ላይ የማንጥለው መሰረት ቀን ላይ አናገኘው። ስለዚህ ምን ሆነ አለበት? ሌሊታችን በጣም ወሳኝ ብዙ ነገሮች ቀምተውናል። አላህ በሚፈልገው ቦታ ከመዋል ይልቅ ሌላው ዓለም በሚፈልግብን ቦታ ብዙዎቻችን እያዋልነው ነው። አላህ መቼም የተወሰኑ ባሮች አሉት። ምናልባት መሬትና ሰማይ የቆመችው በእነሱ ምክንያት ነው፣ እንደዚህ አይነት ሰዎች ስላሉ እንጂ መሬትና ሰማይ ለመቆም በየጊዜው የአላህ ስም መዘከር የአላህ ስም መወሳት አለበት። ያለበለዚያ አትቆምም ነበር። እንድትቆም በጣም ጥቂት ሰዎች አሉ ማለት ነው። ሌሊትም ቀንም እየተፈራረቁ ዚክር እያደረጉ እቺን ሰማይና ምድር እንድትቆም የሚያደርጉ እነዛ ሰዎች ባይኖሩ ሌሎቻችን ምናልባት እንድትጠፋ ምክንያቶች ነበር ማለት ነው። ስለዚህ ውስጣዊ ጥንካሬ ደግሞ ያስፈልገናል። ውስጣዊ ጥንካሬ የምናገኘው ሌሊት በምናደርገው ነገር ነው። የቀን ውሏችንን የሚወስነው ሌሊት ነው ማለት ውስጣዊ ጥንካሬያችን ወይም ደግሞ ከጀርባ ሆኖ እኛን የሚመራን ነገር ሌሊት የምናደርገው። ስለዚህ ሌሊት ቆሞ የሚሰግድ ሰው፣ ቁርአን የሚቀራ ሰው፣ የሚያስተምትን ሰው ቀኑን በሱ ጋይድ ያደርጋል ማለት ነው። ሌላ ነገር የሚያደርግ ደግሞ በሌላ ጋይድ ይደረጋል ማለት ነው። እና ግባችን ደግሞ ትልቅ ከሆነ አንድ ሰው ትልቅ ግብ ያለው ሰው በሚያየው ሰዓት ሳይሆን ሰው በማያየው ሰዓት የሚያደርገው ነገር ወሳኝ ነው። ትልቅ ግብ ያለው ሰው ከሚያየው ሰዓት ይልቅ ሰው በማያየው ሰዓት የሚያደርገው ያንን ሰው ዲፋይን ያደርጋል። ስለዚህ እኛ ሰው በማያየን ሰዓት የምናደርጋቸው ነገሮች እኛን ይወስኑናል። የእኛን ማንነት የሚገልጹት እነዛ ናቸው። እኔ ሰው በማያየኝ ሰዓት ሌሊት ላይ የማደርጋቸው ነገሮች ናቸው እኔን የሚወስኑኝ። በአብዛኛው እንደዛ የማደርጋቸው ነገሮች እኔን ዲፋይን ያደርጉኛል ማለት ነው። እኔ ሰው ተደብቄ ሰው ሳያየኝ የማደርጋቸው ነገሮች የእኔ ትክክለኛ ማንነቶች ናቸው። ሰው በሚያየኝ ሰዓትማ ለሰው ብዬ የተወሰነ የምሸፋፈናቸው ነገሮች ነው። ሁለተኛ ደግሞ መሰረት የምጥልበት ሰዓት ላይ ለነገ የሚሆኑኝን ነገሮች የምጥልበት ሰዓት ወሳኙን ነገር ካደረግኩኝ የኔን ማንነት ዲፋይን ያደርጋል። ስለዚህ ቁም ሌሊተ ኢላ ቀሊላ ያለው ሌሊቱን በአብዛኛውን ቁም ትንሽ ሲቀር ማለት ቀንህ የሚወሰነው አኺራችን የሚወሰነው በሳ ስለሆነ ሌሊት ላይ እንደው የሆነች ነገር ማድረግ መቻል አለብን። ምንም ይሁን ምን ከዛች ከሌሊታችን ሰውተን ከአላህ ጋር መንሾካሾክ መቻል አለብን። ከአላህ ጋር ማንሾካሾክ ከሆነ ይሄን ያህል የምንፈልገውን ውጤት አናመጣም ማለት ነው። ከዛ ቁም ሌሊተ ኢላ ቀሊላ ካላቸው በኋላ ኒስፈሁ ግማሹን አላቸው። አው ይንቁስ ሚንሁ ቀሊላ ወይም ደግሞ ትንሽ ቀንስበት ከግማሹ አለ። አሁን እዚህ ጋር ኒስፈሁ ለሰላት ሲሆን ኒስፈሁ በጣም ይበዛብናልና ግን ብዙዎቻችን ኳስ እያየን 6 ሰዓት 7 ሰዓት እንቆያለን። ፊልም እያየን 8 ሰዓት 9 ሰዓት እንቆያለን። ቲክቶክ እያየን 7 ሰዓት 8 ሰዓት እንቆያለን። ምንተኛው እንደዛ ምንተኛ ሰዎች ግን የሰላቱ ሲባል ኒስፈሁም ይባል አው ይንቁስ ሚንሁም ይባል ወይ አው ዚዳ አለይሂም የሚቀጥለው የሚምጣ ብዙ ይሆንብናል። ኸይር ስራ ያው ትንሽም ሰዓት ሲሰራ ብዙ ስለሚሆን እና ነፍስያም ሸይጣንም ስለሚፈታተኑ በጣም አግዝፈው ያሳየናል። በእነዛ ነገሮች ግን ዴይ ቱ ዴይ እየቀነስን እየወሰድን ስለዚህ አሁን ከስራችን እንድንቀንስ አይደለም ከእንቅልፋችን እንድንቀንስ አይደለም እዚህ ጋር የምናወራው ከማያስፈልጉንና ከማይጠቅሙን ነገሮች እንድንቀንስ ለዱንያችንም ለአኺራችን ከማይጠቅሙን ነገሮች ቀንሰን ለዱንያችንም ለአኺራችን ወደሚጠቅመን ነገር እናውል ነው የሚባለው። ብዙዎቻችን ብዙ ጊዜ ከእንቅልፍ እንቀንስ የተባልን እየመሰለን እሪ ስለምንል ማለት ነው። ግን ከእንቅልፋችን ሳይሆን ከሌሎች ድርጊቶቻችን ከማይጠቅሙንና ብንተዋቸው ከማይጎዱን ብናደርጋቸው ከማይጠቅሙን ነገሮች ትተን የሚጠቅመንን ነገር እንድናደርግና ሰብናችን የምንገነባው በጸጥታ ውስጥ
ቀን ጫጫታ ውስጥ ስብዕና መገንባት ይከብዳል። ብዙ ለምን ዲስትራክት ያደርገናል ወይም ደግሞ ወደ እነሱ ትኩረት መሰብሰብ አንችልም ቀን ላይ። ሌሊት ግን ትኩረት መሰብሰብ በምንችልበት ሰዓት ላይ ከአላህ ጋር መንሸኳሸክ መቻል አለብን። ያቺ ሹክሹክታ ናት የበለጠ እኛን ጠንካራ የምታደርገን። ስለዚህ ሌሊታችንን የምናሳልፍበትን ነገር ማየት የኛ ነው ማለት ነው። አው ዚድ ዐለይህ ያለ ጨምርበት አለ ግማሹን ወይም ከግማሽ ትንሽ ቀንሳለ። ይሄ ማለት 1/3 ግማሽና 2/3 እንግዲህ እንደ አቅማችን እንደ እንትናችን እንደ ስራችን ሁኔታ በኋላ መጨረሻ ላይ ከሚያመጣው እንደ ስራችን ሁኔታ ይሄ ተወስኖ ልክ እንደ ፈርድ ሰላት ይሄን ያህል የተባለ ነገር የለውም። በፍላጎት ያለ ነው። ግን ምንም ነገር ግን መተው ግን መቻል የለብንም። ምንም በፍጹም ግን መተው የለብንም። በተለይ መጨረሻ አያስት መጣ ትነግረናለች። ሁሉንም ማድረግ ባትችል እንኳን ሁሉንም እንዳትተው አይነት መልእክት አላት። እዚህ ጋር እኛም ሁሉንም ትተን ጭራሽ ደግሞ ከመተዋችንም በላይ በማይጠቅመን ነገር ላይ እያሳለፍን ነው እና ይሄን መጠንቀቅ መቻል አለብን ማለት ነው። ስለዚህ ጨምረው ዚድ ዐለይህ ወረቲል ቁርአን ተርቲላ። ይሄ የተፈለገበት ምክንያት ደግሞ ቁርአንን በዝግታ ማንበብን አስተንተን ትርጉሙን እያስተነተንን ረጋ ብለን ውስጣችን በልባችን እንድናነበው የተፈለገው። ልባችን ውስጥ ገብቶ ቅድም እንዳልኳችሁ ኦፕሬቲንግ ሲስተማችን እሱ ስለሆነ ልባችን ውስጥ ገብቶ ልባችንን እንዲዘውረው ነው የሚፈለገው። ቀን ላይ ያ ልባችን የሚዘወረው እዚህ ጋር በመንቀራው ስለሆነ ያን እንድንዘውረው ተፈልጎ ነው። እርጋታና ማስተንተኑ ከቀኑ በበለጠ እርጋታው በጣም ከፍ ያለ ቀን ላይ ከመንቀራው በበለጠ ትርጉሙን በደንብ ማለት እያስተነተንን እንድንቀራው ተፈልጓል ማለት ነው። አንዳንዶቻችን ትርጉሙን አናውቅም ልን እንችላለን። ይሄ መማር ይገባናል። አናውቅም የሚለው ነገር እንትን መውሰድ የለብንም። ለምን ሌላ ነገር እንማራለን። ስንት ነገር እንማር የለ እንዲህ ለቁርአን ለምንድን ነው ጊዜ የማይኖረን? ደግሞ አላህ ሙሉ ቁርአንን ማሐፈዝ አለብኝ የሚል ምንል ማለት ነው። ማሐፈዝ አይጠበቅብንም። የምናውቀው ነብዩ ሰለላሁ ዐለይሂ ወሰለም በአንድ አያ ሌሊቱን ሙሉ በአንድ አያ የሰገዱበት ሁኔታ እንዳለ ሐዲስ ላይ አለ። አንድ አያ ብቻ እየደጋገሙ ይህ ቁርአን ራሱ ይሄ ሱረቱ ሙዘሚል በሚወርድበት ሰዓት ቁርአን ሲወርድ ከአንድ እስከ አምስት ከወረዱት ውስጥ ነው ያለው። ሁለተኛው የሶስተኛው ወረደችው ሱራ ተብላ ነው የምትታሰበው ሱረቱ ሙዘሚል ወይም እስከ 5 በቃ እስከ 5 ሱራ ድረስ እስኪወርድ በዚህ ሰዓት ነው ግማሹን ከግማሽ በላይ ወይም ደግሞ ከግማሽ በታች ቆሞ ያላቸው። በዚህ ሰዓት ብዙ ቁርአን የለም። ይቺን ነው ማለት ነው የሚደጋግሟት። ስለዚህ እኛም አማጁስ ካወቅን በአማጁስ ቁል ወላሁ አሐድ ብቻ ካወቅን በቁል ወላሁ አሐድ ብቻ ሌሎችም እዛ አካባቢ ያሉትን አጫጭሮች በእነሱ ብቻ እንደ አቅሜ እንደ ስራዬ ሁኔታ ግን መስገድ መቻል ይኖርብኛል። ስለዚህ በዚህ ሰዓት እርጋታ ማስተንተን በጣም ውበት አስፈላጊ ነገሮች ናቸው። በሌሊት ላይ ሲሆን ውበት ያለው አቀራር ለመቅራት ሰላታችንን ውበት ለመስጠት እንደቀኑ በጥድፊያ ይሄ አትኩሮታችንን ባጣንበት ይሄ ፎከስ የሌለው ወይም ደግሞ ትኩረት የሌለው አይነት ሰላት እንዳንሰግድ ማለት ነው። አጭርም ትሁን ትኩረት ያላት፣ ትንሽም ትሁን ትኩረት ያላት ሰላት፣ ቀጣይነት ያላት ሰላት በየቀኑ አጭር ትሁን ብዙ ትሁን እንደ አቅማችን ከትንሹ ጀምረን እያሳደገን በአንድ ጊዜ ተነስተን አሁን ይሄንን ይስፈሁ ወይም ደግሞ ግማሹን 1/3ኛውን እያልኩ አይደለም። ግን 20 ደቂቃ ለምን አይሆንም? ችግር የለውም። ከ20 ደቂቃ እንጀምር። ያችን 20 ደቂቃ ግን እንዳንተዋት። ያችን 20 ደቂቃ አሻሽለን እየጣፈጠችን ስትመጣ ወደ 30 ደቂቃ ልናደርገው እንችላለን። ካልሆነም በ20 ደቂቃው ልንሞት እንችላለን። ሳንሰግድ ግን እንዳንሞት። ዋናው ነገር ሳንሰግድ እንዳንሞት ነው። ስለዚህ ይሄን ነው አላህ የሚፈልግብን ማለት ነው። ቀጠልና ኢና ሰኑልቂ ዐለይከ ቀውለን ሰቂላ፣ እኛ በአንተ ላይ ከባድ ቃልን እንጥላለን አላቸው። ይህ የሌሊቱ እንትን አስፈላጊነቱ ከባድ ነገር ኃላፊነታቸውን ከባድ ስለሆነ ያን ኃላፊነት ለመወጣት ቀን ማታ ሌሊት ላይ የምትንሸኳሸከው ወይም ከአላህ ጋር የምናደርገው ሹክሹክታ ምንድነው ማለት ነው? መሰረታችን ነው። ወይም ደግሞ ቅድም እንዳልኳችሁ ኦፕሬቲንግ ሲስተማችን ነው። ከጀርባችን ሆኖ ድራይቭ የሚመራን ይሄን የሚመጣውን ክብደቱን ልንቋቋመው የምንችለው አላህ ሰለላሁ ዐለይሂ ወሰለም ያንን እንግዲህ አስቡት። ይሄን ዓለም ብቻቸውን ሲጋፈጡ ብቻቸውን መጋፈጥ ምን ያህል ከባድ እንደሆነ እናውቃለን። ያን መጋፈጥ የሚቻለው ሌሊት ላይ ከአላህ ጋር በሚኖረን ሹክሹክታ ነው እያለ ነው። አላህ ጋር ሌሊት ማንሸኳሸክ ከሆነ ይህን ከባድ ኃላፊነት መወጣት አንችልም። እኛ ደግሞ የእሳቸው እንግዲህ ተከታይ ነን። የእሳቸውን ተቀብለን የምናደርሰለን። ስለዚህ እንደ አቅማችን በነብዩ ሰለላሁ ዐለይሂ ወሰለም ደረጃም ባይሆን በአቅማችን ደረጃ ለማድረስ ግን ሌሊትኛም ከተንሸኳሸክን ከሳቸው ወደኛ የተላለፈውን ይሄን ከባድ ቃል እኛም ማስተላለፍ እንችላለን። ካልሆነ ግን እኛም ማስተላለፍ አንችልም። እንዳሁን እንደተኛን እንቆያለን፣ ተኝተን እንሞታለን። ተኝተን እንወለዳለን፣ ተኝተን እንኖራለን፣ እንሞታለን ማለት ነው።
ለዚህ በህይወት የምንሰራው የሚለውን ነገር የምንፈልግ ከሆነ ይሄ በጣም ወሳኝ ነገር ነው እና ሌሊታችንን በማይሆኑ ነገሮች ማሳለፍ የለብንም ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከባድነቱን ለምንድን ነው የሚነገረን ብለን ልናስብ እንችላለን። ከባድ ነው ማለት ማስፈራራት ነው ብለን እንዳናስብ አይደለም። እዚህ ጋር ማስፈራራት ሳይሆን አንዳንድ ጊዜ የሚኖረውን ሸክም መናገር፣ ይሄ ነገር ከባድ ነው ብሎ መናገር ለዛ ያንን ለመሸከም የሚያስችል ስብዕና መገንባት እንዳለብን እንድንረዳ ያደርገናል። ይሄኛውም የሌሊቱን እንትን ያንን መሸከም የሚችል ስብዕና እንድንገነባ ስለሚፈልግ ነው ሌሊት እንድነሳ የተፈለገው። ስለዚህ ይሄን ያልኩ ሌሊት እንድንቆም የተፈለገው ይሄን ከባድ የተጣለብንን ኃላፊነት ለመሸከም የሚያስችል ስብዕና እንድንገነባ ነው ማለት ነው። ስለዚህ ከባድ ኃላፊነት አለብን ማለት ከባድ መሰረት እንፈልጋለን። ከባድ መሰረት የሚፈልግ ሰው ደግሞ ያቺን ከባድ መሰረት መጣል አለበት። ስለዚህ በየሌሊቱ ከባድ መሰረት እንጥላለን፣ ቀን እንደገና ትግላችንን እንቀጥላለን ማለት ነው። ስለዚህ ስንታገል ደግሞ ትግል ላይ መሆን ማለት እንደ ስንፍናም እንዳናየው ኃላፊነታችን ከባድ መሆኑን ነው የሚያሳየንና ይሄ እንግዲህ በዚህ ላይ ብዙ ጥንቃቄ ማድረግ ይኖርብናል ማለት ነው። ከዛ ምን አለ ናሺአተ ሌይሊ ሂየ አሸዱ ወጥአን ወአቅወሙ ቂላ። ይሄ በሌሊት ተነስቶ በሌሊት መነሳት ጥቅሙ ልባችንን በንጹህ ሁኔታ የምንፈልገውን ነገር ለመረዳት ወይም ደግሞ ልባችን ንጹህ ስለሆነ ምንድነው ማለት ነው የምናነበውን ነገር ለመረዳትና ከሱ ጋር ደግሞ ቀልባችን እንዲናበብና በአንድ ሀዲድ ላይ እንዲሆኑ በጣም ወሳኝ ነው አለ። ወአቅወሙ ቂላ ደግሞ ለማንበብ ወይም ደግሞ ትክክለኛ ነው ማለት ንግግር የምንናገረውን ነገር ወደ ውስጣችን ዘልቆ እንዲገባም ወይም ደግሞ የምንናገረው ነገር እየገባን የምንለው ነገር ይሄ ተተባተበ ሳይሆን በትክክል ቀጥ ያለ ነገር እንድንልም በሌሊት መነሳት ወሳኝ ነው። ለምንድን ነው ሌሊት ስንነሳ ይሄ አሁን በሳይንሱም ተደርሶበታል። ሌሊት ላይ በጣም የሰው ልጅ አእምሮ በጣም ንጹህ ወይ ደግሞ የጠራ አእምሮ የሚኖርበት ሰዓት ነው። በዚህ ሰዓት ላይ ለዚህ ነው ቅድም ቀናችንን የምንወስነው ሌሊት ላይ በምናደርገው ነው ያልኩት። በዛ በጠራ አእምሮ የያዝነው ነገር ውስጥ ገብቶ ቁጭ ይልና ቀን እሱን ነው የምንመነዝረው። እሱ የበለጠ ድራይቭ ያደርገናል ውጭ ከሚመጣው ይሄ ከሚያዘናጋን ነገር ወይም ደግሞ ትኩረታችንን ከሚነሱን ነገሮች ይልቅ ውስጥ ያለው የበለጠ ፓወር አለው። ስለዚህ ሌሊት ላይ ውስጥ የምናስገባው ነገር ቀናችንን ይወስነዋል ማለት ነው። ስለዚህ ድልን ለማግኘት ቀን የምንለፋው ብቻ አይደለም፣ ሌሊት ላይ የምንጥለው መሰረት ወሳኝ ነው ማለት ነው። ዓለም ሁሉ ሲተኛ ግብ ያለው ሰው ግን አይተኛም። ለምን? መሰረቱን የሚጥለው ሌሊት ላይ ስለሆነ የግቡን መሰረት የሚጥለው ሌሊት ነው። ቀን ወደ ስራ ነው የሚተረጉመው። መሰረቱን ሌሊት ይጥላል፣ ቀን ወደ ስራ ይተረጉማል ማለት ነው። እና ሌሊት የምናነበው ነገር ለቀናችንን የሚያነቃቀን በቀን ላይ ይሄ ከውስጥ ሆኖ እኛን እየገፋፋን እንድንሰራ የሚያደርገን እሱ ነው። እንደገና ሌሊት የሚነሳ ደግሞ ስሜቱን መርገጥ ይችላል፣ ስሜቱን መቆጣጠር ይችላል ማለት ነው። ከእንቅልፍ መነሳት ሌሎች ስንት ነገሮች ባሉበት ያን ማለት ራሳችንን የመቆጣጠር አቅማችንን ይጨምራል ማለት ነው። ስለዚህ በዛ ሰዓት ደግሞ ስንነሳ ስርዓት ያለው ማለት ዲሲፕሊን እንሆናለን። ትክክለኛና ግልጽ ወይም ደግሞ በጣም በቃ ብሩህ የምንሆንበት ሰዓት ነው። ማስተዋላችን በጣም ከፍ ይላል። ማስተዋላችን ከፍ ባለበት ሰዓት ደግሞ የምናነበውና መሰረት የምንጥለው የሰላ መሰረት ይሆነናል፣ የተስተካከለ ነገር ይኖረናል። ስለዚህ በቀን ጫጫታ የምናጣቸውን አንዳንድ ነገሮች ሌሊት መልሰን እንገነባዋለን። ቀን በጫጫታ ምክንያት አንዳንድ ነገሮችን እናጣቸዋለን፣ በውስጣችን የነበሩትን መልሰን ሌሊት እንገነባዋለን። መሰረቱ ለምሳሌ የሆነ ነገር ትንሽ ቦርቦር ሲል እንደገና ማታ እንጠግነዋለን። ለሚቀጥለው ቀን ደግሞ ጠገን አድርገን እንመጣለን። ያቺ ግን እየተቦረቦረች ቀን እየቦረቦርናት ማታ ማንጠግነው ከሆነ ትቦረቦራለች፣ መሰረቷ ትናዳለች። ከዛ በኋላ እንደገና ምንም የሚገነባው ነገር አይኖረንም ማለት ነው። ለዚህ ነው በሌሊት መነሳት የአሸዱ ወጥአን ማለት ይሄ ውስጣችንን ለማግኘት ወይም ደግሞ ልባችንንና የምናነበውን ነገር ለማስማማት በጣም የቀረበ ነው። ሸድ ነው፣ በጣም የጠነከረ ነው ማለት ነው። እና በሌሊት የምንነሳው ነገር በጣም ወሳኝ ነው፣ የግድ ነው ማለት ነው። እነ ናሺአተ ሌይል የሚለው እዚህ ጋር አሁን ናሺአተ ሌይል የሚለው
ኢነ ናሺአተ ሌይሊ እሺ ኢነ ለኩም ፊ ነሃሪ ሰብሐን ጠዊላ። እንግዲህ ሌሊት ያንን ሁሉ መሰረት መስርተን ከተነሳን በኋላ ቀን ውስጥ ረጅም የሆነ ዋና ወይም ደግሞ ረጅም የሆነ እንደ ዋና ነገር ሰብሕ ማለት ዋና ነውና ፊ ነሃሪ ሰብሐን ጠዊላ ረጅም መዘዋወር አለ በሚል ነው የተፈሰረው። ሰብሕ ማለት ዋና ነው። ዋና ላይ እንግዲህ አንድ ሰው ዋና ላይ እንግዲህ ቀኑ ሙሉ የሚያሳልፍ ሰው እናስብ ውስጥ እንዴት መሆን እንዳለበት። ዋና ላይ መፈራገጥ የለበትም፣ ባላንሱን መጠበቅ አለበት፣ ካልሆነ ሊሰምጥ ነው። ስለዚህ ቀን ላይ ስምጥ ብለን እንዳንቀር ሌሊት ላይ የገነባነው ነገር ነው ቀንን እንዳንሰምጥ የሚያደርገን ማለት ነው። ለዛ ነው በሰብሕ የተጠቀመው። በቀን ውስጥ ረጅም መስመጥ አለ ወይም ረጅም መዘዋወር አለ ወይም ረጅም ልፋት አለ፣ ረጅም ጊዜ አለ፣ ብዙ የምትሰራው ነገር አለ። ያንን ግን በዛ ሰዓት ሰምጠን እንዳንቀር ምንድነው ማለት ነው ሌሊት ላይ የምንገነባ ወይም ሌሊት ላይ የምንጥለው መሰረት ቀናችንን ይወስነዋል ማለት ነው። ስለዚህ ቀናችን መሮጫ መሸቀያችን ነው። ያንን ደግሞ ሩጫችንን መሰረት የምንጥልበት ሌሊት ነው። ስለዚህ ቀን መታከትና መሰልቸት ደግሞ እንዳይዘን አሁንም ሌሊት ላይ የምንመሰረተው ነገር ነው የሚወስነን። ካልሆነ ስልቾች ነው የምንሆነው። በቃ ሌሊት በቲክቶክ አድሬ መጣና ነገ ስራ ላይ ደግሞ ነጨናጫ ነው ስልቹ ነው ትቼ ስራ ምናምን እላለሁ። ምንድነው ደግሞ ምን ቺማ ያልፍላት ሀገር እላለሁ። እንደውኔ መቼ ነው ያልፍልኝ እላለሁ። ስለዚህ የቀናችን ብሎ በሌሊታችን ይወሰናል ማለት ነው። ወዝኩር እስመ ረቢከ አለ፣ የጌታህን ስም አውሳ፣ የጌታህን ስም ጥራው። ወተበተል ኢለይህ ተብቲላ፣ ወደ እርሱ መቋረጥን ተቋረጥ። እዚህ ጋር ዚክር እንግዲህ አሁን ጥቅል አመጣ። ቅድም በሌሊት ያለንን ነገር ከነገርን በኋላ በጥቅሉ ደግሞ በቀንም ይሁን በሌሊት የጌታህን ስም እያነሳ ስሙን እየጠራ አውሳው አለ። ስሙን እየጠራን ስናውሳው ማለት ስሞቹ ጋራ ባህሪያቶቹ ስለተያዙ ከስሙ ጋር እያያዛል። ለምሳሌ ስለ ሰጪነት ወይም ስለ አላህ ሰጪ ነው ብዬ የእሱን ስም አንስቼ ሳወራስ የሰጠኝን ነገሮች እያነሳሁኝ ስሙን በሰጪነቱ አወድሰዋለሁ። አዛኝ ነው ስል አዛኝ አዝኖልን ያደረገልንን ነገሮች በሙሉ እያነሳሁኝ የእሱን ስም እያነሳሁ አሁንም አወድሰዋለሁ። መሀሪ ነው ስል መሀሪነቱን እያነሳሁ ስሙን እየጠቀስኩኝ መሀሪነቱን እያስተነተንኩኝ እሱ ዚክር አደርጋለሁ። ግን ይሄን ሳደርግ ወተበተል ኢለይህ ተብቲላ፣ ወደሱ በቃ ቶታሊ ተቋረጥ። ወደሱ ማለት መቋረጥ ሙሉ ለሙሉ ወደሱ ተቋረጥ ማለት ሐሳብህ እናንተን ወደ ሌላ ቦታ ሄድ ማለት ነው። ለምን ዚክር ስናደርግ እኛ ብዙዎቻችን አሁን ዚክር ስናደርግ ሐሳባችን ሌላ ቦታ ነው። ዚክር አሰስዋችን ሱብሃንአላህ ሐሳቤ ግን ሌላ ቦታ አይደለም። እንደሱ አይደለም የሚፈለገው። ፎከሴ ወይም ደግሞ ትኩረቴ እዛው ማነሳው ጋራ ከሱ ጋር እንጂ ለምሳሌ አላህ ጥራት ይገባው ስል ሱብሃንአላህ ስል ጥራት ለአላህ እንዲገባው በልቤ ትኩረቴ ወደዛ ነው። ለአላህ ጥራት እንዲገባው የሚለው እዛ ላይ ሆነ። ምስጋና ይገባው ስል አሁን ምስጋና ላይ ልቤ። ስለዚህ ቁርጥ ብዬ ማለት ሌሎች ይሄ የሚያዘናጉኝን ነገሮች በሙሉ ትቼ እንደሆን ጌታህን አስታውሳለሁ። ለዚህም የሚጠቅመኝ አሁን ይሄንን እንድናደርግ የሚጠቅመንም ሌሊቱ ነው ማለት ነው። ይሄ በቀንም በሌሊትም ይሄን ስናደርግ ሌሊት ላይ የምናደርገው ይወሰነናል የሚባለው ይሄ ነው። ሌሊት ላይ ከዚህ ትኩረታችንን የሚነሱ ነገሮች እያደረግን ካደርን ቀንም ትኩረቱ አይመጣም። ሌሊት ላይ ግን ትኩረታችንን የማይነሱን ነገሮች ኢቭን እንደው እሱን መስራት ባንችል ተኝቶ ያደረሰው ይሻላል። ሌላ ነገር እየሰራ የሚያደርሰውማ በቃ እኮ እንደው ትኩረት ለመሰብሰብ እድል እንዲኖረን ትኩረታችንን በሙሉ ወስዶታል። ይሄንንም እኮ ለማወቅ ቅድም እንዳልኳችሁ ሌሊት ስናደርጋቸው የነበሩ ነገሮች ለምሳሌ ማታ ኳስ አይቶ ያደረሰው ጠዋት ጓደኛውን ሲያቀርብ ማታ ጨዋታ እንዴት ነበር ብሎ ይጀምራል። አይቶታል። በቃ እንዴት እንደነበር እኮ አይቶታል። ምን ያደርግለታል? ወይ አይተነዋል። ማታ እንዴት እንደነበር ያየነውን ነገር ከሌላ ሰው መስማትም እንፈልጋለን። አይተነዋል። እንዴት እንደነበር ያየነው ነገር እንደገና ከሌላ ሰው ለምን እንጠብቃለን? ሬዲዮ ከፍተንም እንሰማለን። እንደገና ሬዲዮ ከፍተን የምንሰማው ማታ ያየነውን ጨዋታ ነው። እኛ ካየነው የተለየ አይን የለው ያ ሰው። አገላለጹን ፈልገን ነው ብለን ራሳችን ልናሳምን እንችላለን። ግን በቃ አየነው፣ እሱም አየው። እሱም ያወራውን ነገር ያወራር ያገላለጽ ልዩነት ሊኖረን ቢችል እንኳን ከኛ የተለየ ነገር አላየም። እሱ ሰፋ ባለ ቴሌቪዥን አይቶት ከሆነ ምንም ለውጥ አያመጣም። ግን ምንድነው ቅድም እንዳልኩት ሌሊታችን ላይ ያለው ነገር ቀናችንን ስለሚቆጣጠር
በዛም እኮ አንብቃቀም ጨዋታ እንዴት ነበር ብቻ ነው። ከዛ እንደዚህ ሆኖ ቢሆን ኖሮ ቢሆን ኖሮ እንትና አግብቶት ነበር እንትና ቢያገባው ኖሮ እንትና ኮስቶት ነው ይሄ አይገባው ነበር ዳኛው ምንም አቆም የሌለው ነገር። እሺ ከዛ ያንን ሁሉ ሰብስበን ለዱንያም ሆነ ለአኺራ ይሄ ምን ይጠቅመኛል ብዬ ሳመጣ ምንም ነገር አላመጣም። ፊልምም እንደዛው። ፊልምም አሁን ለምሳሌ ተከታታይ ፊልሞችን ጀምረናል። ለሊቶችን በሱ አደርጋለሁ። እንደውም ስራዬን ይጎዳብኛል። ነገ የምሰራውን ስራ ራሱ ይጎዳብኛል። ይሄን ለዱንያ የሚጠቅመኝን ስራ ከነዚህ ነገሮች ተኝቶ ያደረሰው ይሻላል። ከሁሉም ግን የሚሻለው ተኝቶ ማደር ሳይሆን አትሊስት የሆነ ሰዓቱን ግን ለዚህኛው የሰጠው ግን ይሄ ይጠቅማል። ለአኺራም ለዱንያም የሚጠቅመንን ነገር ግን ለማድረግ ጊዜውም የለንም ብለን እናስባለን። ጊዜው ግን አይደለም የሌለን፣ ፍላጎቱን የሌለን። ልዩነቱ ፍላጎት እንጂ እዚህ ጋር ለሌላ ነገር እያዋለው ያለ ጊዜ አለን። ያንን ጊዜ ወደዚህ የማምጣት ፍላጎት ነው የሌለን። ፍላጎታችንን ነው መገምገም ያለብን። ምንድነው ፍላጎቴ? የምፈልገው ነገርስ ምን ይጠቅመኛል የሚለውን ነገር ነው ማየት ያልቻልነው እንጂ ችግራችን ያለው ከሱ ጋር ነው እንጂ ከእንትን ጋር አይደለም። ስለዚህ አላህን በስሞቹ እያስታወስን ማወደስ መቻል ይኖርብናል ማለት ነው። ስለዚህ ይህንን የምናስብበትን አእምሮ የምናይበትን አይን የሰጠን አላህ፣ የምንናገርበትን ምላስ የሰጠን አላህ ስለሱ ማውሳት እምቢ ብለን ምንም ስለማያገባን ስለ አንድ ቡድን፣ ስለ አንድ ፊልም፣ ስለ አንድ ቲክቶክ ላይ ስላሉ ነገሮች ጊዜያችንን የሰጠንን አይን በሱ እንሞላለን። አይኑን የሰጠንን እንኳን ለማወደስ ፍላጎት የለንም። ስለዚህ ይህንን ከማድረግ ከሚያዘናጉ ነገሮች ራሳችንን መሰብሰብ መቻል ይኖርብናል ማለት ነው። እና ይህ የምናወሳው አላህ ደግሞ ወደሱ ትኩረታችን ወደሱ የምንሰበስበው አላህ ማን ነው? ረቡል መሽሪቅ ወል መግሪብ፣ የምስራቁም የምዕራቡም ጌታ። በሌላ አነጋገር ምስራቅ የፀሐይ መውጫ ነው፣ ምዕራብ ደግሞ የፀሐይ መግቢያ ነው። የቀኑም የሌሊቱም ጌታ ማለት ነው። በሌላ ነገር ስለ ቀናችንና ስለ ሌሊታችን ነው እያወራን ያለነው። ስለዚህ የዚህ የእናንተ ብቻ ሳይሆን እኛ የፈጠረ አይናችን እጃችን እንደፈጠረው ሁሉ እሱ ብቻ አይደለም፣ ውስጡ ያለንበት ቀንና ሌሊቱንም የፈጠረው እሱ ነው። ረቡል መሽሪቅ ወል መግሪብ፣ የምስራቁም የምዕራቡም ጌታ ሁለቱንም ያካትታል። እዚህ ጋር ለምሳሌ ጊዜውንም አካተተ፣ ቦታውንም አካተተ። መሽሪቅ ምስራቅና ምዕራብ ስንል ሁለቱ ሰሜንና ደቡብ ይገባሉ። ለምን ሁለት ቦታ ስንከፍለው የሰሜንም የደቡብ እንዲህ ብንከፍለውም አንደኛው ሙሉ ምስራቅ ሌላኛው ምዕራብ ነው። ዓለም በሙሉ ገባ በአንድ በኩል የቦታ እንደገና እንዳልኳችሁ የጊዜውም ፀሐይ መውጫ ፀሐይ መግቢያ ቀኑና ሌሊቱ ሁሉም ገባ። ስለዚህ ጊዜውም ቦታውም የነሱ ጌታ የእናንተም ጌታ የእኛም ማለት የእኛም ጌታ እሱን ነው ማውሳት ያለብን። እኛ ግን እያወሳን ያለነው እሱን ሳይሆን የማያገባንን የሌላ ሰው የተጫዋች የፊልም አክተር እነሱ እኮ አያውቁንም። ሲጀምር የፈጠረንን አላህ ለማስታወስ የሌለንን ጊዜ ለማያውቁን ሰዎች ግን አለ። ረቡል መሽሪቅ ወል መግሪብ ላኢላሃ ከሱ ሌላ የሚመለክ ላኢላሃ የሚመለክም ኢላ ሁወ ከሱ ሌላ ፈተኺዙሁ ወኪላ መመኪያ አድርገህ ያዘው፣ መጠጊያ አድርገህ ያዘው። ወደ ሌላ አትጠጋ፣ ወደ ሌላ አትመካ። እነዛ ወደ ሌሎች ብንጠጋና ብንመካ ምንም አያደርጉልም። ለምን? የኛ የጊዜው የቦታው የኛ የሁላችን አምላክ እያለ ሌላ ሰው ጋር መጠጋት ጅልነት እንጂ ሌላ ምንም ነገር አይደለም። እና ስለዚህ ምን ማለት ነው? ወደ አላህ እንጠጋ። ረቡል መሽሪቅ ወል መግሪብ ረቡል መሽሪቅ ወል መግሪብ ሲባል አሁን እስካሁን ያሉትን አያቶች ለማየት አሁን 6ኛ 7ኛ 8ኛ አያ 6ኛ አያ ሌሊት ራስን ለማነጽ ኢነ ናሺአተል ሌይሊ ሂየ አሸዱ ወጥአን ወአቅወሙ ቂላ ያላት ራሳችንን ማነጽ ራሳችንን መገንቢያ እናነጻለን። 7ኛ ደግሞ ኢነ ለከ ፊ ነሃሪ ሰብሐን ጠዊላ ያለው ሌሊት ቀኑ በሙሉ የልፋት ነው አለን፣ የምንለፋበት ነው አለን። 8ኛ ትኩረታችንን ከሚያዘናጉ ነገሮች ትኩረታችንን መቁረጥ እንዳለብን ነገረን። 9ኛ ደግሞ ምንመካበት ተማኩበት ተተኺዙ ወኪላ ደጀናችን ደግሞ እሱ መሆኑን ነገረን ማለት ነው። ከዛ ምን አለን? ወስቢር ዐላ ማ የቁሉን። ይህን ሁሉ ግን ስታደርግ እነዚህ ሁሉ በምናደርግበት ጊዜ ግን ሌላ ችግር አለ። ምን ችግር አለን? ይህን ወደ አላህ በምናደርገው ጥረት ሌሎች ሰዎች የሚያወሩብን ሌላ ነገር የሚያደርጉብን ነገሮች አሉ፣ ወሬ የሚያነሱብን ሰዎች አሉ። ስለዚህ እነሱ ስለሚሉት ነገር ደግሞ አላህን ተመካው ስላለን ለሱ ተዋቸው ለማለት ቀጠለና እነሱ ያው መመኪያ አድርገን የምንይዘው ከምንድን ማለት ነው? የሚናገሩት ነገር አለ። ወሬ ሊያወሩብን ይችላሉ፣ ሊያሾፉብን፣ ሙድ ሊይዙብን ይችላሉ። በቃ እነሱ ከሚሉት ነገር በአላህ ታገስ፣
ወህጁርሁም ሀጅረን ጀሚላ ከነሱ መልካም የሆነ መሸሽን ሽሻቸው። ምን ማለት ነው? ትኩረት አትስጣቸው፣ ከቁብም አትቁጠራቸው። ለምን? ያለብህ ኃላፊነት ከባድ ነው። ከባድ ኃላፊነት ያለበት ሰው ኃላፊነቱን ለመወጣት ማዋል የሚገባውን ጉልበትና ጊዜ ለሰዎች ራሱን በማስረዳት ማጥፋት የለበትም። ወይም ለትችታቸው መልስ በመስጠት ጊዜ ማባከን የለበትም። ትችቱ ለእኔ ተወው ማለት ነው። በሌላ አነጋገር ወህጁርሁም ሀጅረን ጀሚላ ማለት ነው። ተዋቸው ማለት ለእኔ ተወው፣ እኔ ያለሁልህ ለትችቱ። ይህን ውድ ጊዜህንና ውድ ጉልበትህን ለእነዚህ ተቾች መልስ በመስጠት ወይ ራስን ለማስረዳት መባከን የለበትም። ባሉታዊ ነገሮች ጉልበታችን መጥፋት የለበትም ማለት ነው። ከዛ ቀጠለና ወንዲያው ምን አለ? እንደውም ተዋቸው ካለ በኋላ ወዘርኒ ለእኔ ተዋቸው እኮ ወዘርኒ ማለት ለእኔ ተዋቸው። ወልሙከዚቢነ ዋሾችን እዛ ጋር ወስቢር ዐላ ማ የቁሉነ ሲል ዝም ብሎ በደፈናው በተውላጠ ስም ያስቀምጣቸው። የሚናገሩህን ሰዎች በሚሉህ ነገር አለና እነማን ናቸው? ሙከዚብ አላቸው። ዋሾች ናቸው። እነዚህ ዋሾችን ለእኔ ተዋቸው። ኡሊ ነዕመቲ ማለት ደግሞ ይሄ ምንድን ነው? አለን የሚሉ ሰዎች የሉም። ምንድን ነው ይሄ አለኝ ብሎ የሚታበት ሰው የለም። እንደዛ በቃ እኔ አለኝ ሌላ ሰው የለውም፣ ወይ ደግሞ ስላለው የሚንቦጣራር ሰው ማለት ነው። ተንቦጣራሪ ብለን እንያዘው። ወይም ደግሞ ኒዕማ ጋር ስለሚለይ ነው። ኒዕማ በመልካም የተሰጠውን ነገር በመልካም ለሚያውለው ሰው ነው። ይህ ግን ነዓማ ሲሆን ግን የተሰጠውን ነገር በመልካም ከመሆን ግን ወደ ቲቢት የሚቀየረው ማለት ነው። ወመሂልሁም ቀሊላ ትንሽ ጊዜ እናቆያቸው። ስለዚህ አሁን እዚህ አላህ ራሳችን እንድናንጽ ነገረን። ከዛ የሚጠራጠሩብና ሙድ የሚይዙን ለእኔ ተዋቸዋለን። ከዛ በክርክርና ራስን በማስረዳት ጊዜያችን እንዳናጠፋ ነገረን። ሰዎችም ስለኛ ያላቸውን አመለካከት በመቀየር ጉልበትና ጊዜያችን ማባከን እንደሌለብን ነገረን። ይህ ማለት ትኩረታችንን ስራችን ላይ እንድናደርግ ፈልጎ ነው ማለት። እኛ ስራችንን እንስራ እንጂ እነሱን መከላከል እኔ እከላከልላቸዋለሁ አለን። ስለዚህ እኛ ለሊት ሰላት በመስገድ ቀን በስራ በመጠመድ ወደ አላህ በመጣራት በአላህ በመመካት ጽኖችና አሸናፊዎች እንሆናለን ማለት ነው። ለትችት ቦታ መስጠት የለብንም። ይህን የምናደርገው መሂሉም ቀሊላ ማለት በሂደት ከትንሽ ጊዜ በኋላ ማን ትክክለኛ እንደሆነ ማን ጥሩ ላይ እንዳለ አላህ ራሱ ያሳያል። በመሂሉም ቀሊላ ትንሽ ጊዜ ብቻ ጠብቃቸው። ብዙዎቹ ይሄ ለምሳሌ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰዎች ምን ይላሉ? ይሄንን ለበድር ነው ይላሉ። በድር ላይ ለምሳሌ እና አቡ ጃህል ምናምን እነዛ ሁሉ ሲያሾፉባቸው መካ ላይ ስንት ሲያረጉባቸው የነበራቸው በድር ላይ እዚህ ቦታ ላይ ወድቃሉ አላቸው። 80% የቁረይሽ መሪዎች ይሄ ኡሊ ነዕማ የተባሉት ኡሊ ነዕማ የሚባሉት በተለይ ስልጣን ላይ ያሉትና ቲቢተኞቹ ማለት ነው ካሉት መሪዎች 80%ዎቹ በድር ላይ ነው የሞቱት። ወደ 17 የሚሆኑ መሪዎች በድር ላይ ሞተዋል። ከዛ በኋላ ላይ መለስ ነው በቃ ወደ ቁልቁል የወረዱት እነሱ የመካ እንትኖች። ከዛ በኋላ ቁልቁል የወረዱት ተፍጨረጨሩ እንጂ ከዛ በኋላ ከመሪዎቻቸው ነው ያልኩት። ከመሪዎቹ ኡሊ ነዕማ ማለት ቲቢተኞቹ ማለት ነው ከነሱ 80% ያህሉ ሞቷል። ኢነ ለደይና አንካለ ወጀሂም አለ። ተዋቸው ለእኔ ካለም በኋላ ምንድነው የሚተዋቸው? እኔ ጋር ምን አለ? ከባድ ማሰሪያና እሳት አለ ለእነሱ የተዘጋጀ ማለት ነው። ኢነ ለደይና እኛ ዘንድ አለ። ቀጥታ እንደውም እንዲያደርጋቸዋለሁ ምሳሌ እኛ ጋር ማሰሪያዎችና እሳቶች አለ። ስለዚህ ባለፉት አያቶች ለምሳሌ ተስፋ ሰጪዎች ናቸው ሰላምን አለንና ግን እንደዚህ እኛን የሚያስቸግሩን ሰዎች ላይ ደግሞ ይሄን እንደሚያደርግባቸው ተናገረ። ይሄን የሚነግረን ምክንያት አላህ እነዛን ሰዎች እንዲያደርጋቸዋለሁ ሲል አሁንም እንዲመለሱ ስለሚፈልግ ነው። መመለሳቸውን ነው የሚፈልገው። ኡሊ ነዕማም ሆኖ ቲቢተኛም ቢሆኑ የመመለስ እንትን እድል ሊሰጣቸው ፈልጎ ነው ማስፈራሪያውን የሚጠቀመው። ለምን ሰዎች እያንዳንዳችን በእንትን ብቻ አይደለም እኛ ይሄ የሚያስደስት ነገር ብቻ ሲነገረን ሳይሆን ሁሉ እንትን የምንለው አንዳንዶቻችን የሚያስከፋ ማለት ይሄ የሚያስደስተውን ማንቀበል ወይም እሱ ማያነቃቃን ሰዎች ደግሞ ሌላ ይሄ መጥፎ ነገር የሚመጣባን ሲባል የሚያነቃቃን ስላለች ለዛ ነው ቁርአን ሁለቱንም የሚነግረን ማለት ነው። ስለዚህ ይሄ እንግዲህ እኛ ዘንድ ምን አላለን? እኛ ዘንድ ከባድ ማሰሪያ ወይም ደግሞ እንደ ቀንበርና እሳት አላለን። ወጣዓመን ዛ ጉሰቲን የሚያንቅ ምግብና ወዓዛበን አሊማ አሳማሚ ቅጣትም አላለን። ስለዚህ እንግዲህ ኡሊ ነዕማዎች እውነታውን መከተል አልፈለጉም። ወይም ደግሞ ይሄ
ምንድነው የመረጡት ምርጫ እውነታን ከመቀበል ማነቆ ነበር። ያ ማነቆ የሆነባቸው ነገር አኺራ ላይ በምግብ መልኩ ማነቆ ይመጣል ማለት ነው። ብዙ ጊዜ አእምሯችን የምንሸውደው ምንድነው ምቾት ይፈልጋል አእምሯችን። ያንን ምቾት ደግሞ ይሄ ከበድ ያለ ነገር ሲመጣብን ወይም ደግሞ ከሆነ ካለንበት ሁኔታ መውጣት ሳንፈልግ ለአእምሯችን የምንነግረው ነገር ኮምፎርት የሚሰጠው ነገር ወይም ደግሞ እንዲመቸው የሚያደርገው ነገር፣ ለምሳሌ በኋላ እሰራለሁ ወይ ደግሞ አልችልም። እነዚህ ሁለቱ በተለይ ከባድ ነገሮች ናቸው። እነሱ ናቸው የሚያጠፉ። በኋላና አልችልም በጣም ያጠፉ። ለምንድነው አእምሯችንን ይሄን የምንነግረው? አሁን ላይ ማድረግ እንዳለብን ውስጣችን ያውቀዋል፣ ግን በሂደት ራሳችንን እንድንክድ የምናደርግበት በኋላና አልችልም። ሁሉም ሰው የቻለው ነገር እኔ አልችልም ካልኩኝ አስቸጋሪ ነው። ሁሉም ሰው አንድ ሰው ራሱ የሚችለው ነገር ከሆነ እኔ አልችልም ማለት አልችልም። ለምን? ያ ሰው ችሎታል። እኔና እሱ የተለያየ ፍጥረቶች አይደለንም፣ አንድ አይነት ፍጥረቶች ነን። እሱ የቻለውን ነገር እኔ እችላለሁ። እኔ ግን አልችልም ካልኩ አልችልም፣ እችላለሁ ካልኩ እችላለሁ። እና እዚህ ጋር ውሳኔያችን ይሄን ያመጣሁበት ምክንያት ነው። ውሳኔያችን ብዙ ጊዜ ከምን ጋር የተያያዘ ነው? አልችልምና ምን ላይ የተያያዘ ነው? አልችልምና እንደገና ደግሞ ሌላኛው በኋላ፣ ሁለቱን ማንሰራቸው ብዙ ጊዜ። ስለዚህ ምንድነው ያን ደግሞ ያደረገን ሰዎች እንደዛ ብለን በራሳችን ላይ ማነቆ ያመጣን ሰዎች ነገ እኛም ላይ ማነቆ ይመጣብናል። የምንበላው ምግብ ያንቀናል፣ አሳማሚ ቅጣት ይመጣል። ይሄ መቼ ነው የሚመጣው አለ? ያውም ተርጁፉ አርዱ፣ መሬት በምትርገፈገፍ ጊዜ፣ ወልጂባሉ፣ ተራራን በምትርገፈገፍ ጊዜ፣ ወካነት الجبال ደከመ ደረሲ፣ ተራራዋ ትርገፈገፋለች ሲባል እንዴት ነው? ከሲበን መሂላ፣ ብትን እንዳለ አሸዋ ይሆናል። አሸዋ ሆኖ ብትን የሚል አሸዋ የለም። አሁን ተራራ እንደዛ ይሆናል ሲባል ብዙዎቻችን እንገምታለን። አንገምትም። ተራራ በጣም ግዙፍ ነገር ነው። አሁን ዓለማችን ላይ በምናየው ብዙ ሀገሮች ራሳቸው የሚጠብቁት እንኳን ከጦርነት እንኳን በተራራ ነው። ተራራ ያለበት ሀገር ብዙ የመጠቃት እድሉ በጣም ጠባብ ነው። ተራራ በሌለበት ሳይድ ልታጠቃው ትችላለህ እንጂ ተራራ ባለበት ሳይድ አታጠቃው። አሁን እንኳን እንደዚህ በአየር በሚደመደበት ጊዜ ተራራ ውስጥ እየተቦረቦረ ይኖራል። አሁን እሱን መምታት አይችልም። ኢቭን አሁን በአየር ይደበደባል በምንልበት በአየር ይታለፋል ብለን በምናስበት ጊዜ አሉ በተራራው ስር ሸለቆ ይሰሩና እዛ ውስጥ የሚያስገቡት ነገር አይገኝባቸውም። እስቲ ይህ ተራራ ይሄን መቋቋም የሚችለው ተራራ አሸዋ ይሆናል፣ እንደ አሸዋ ብትን የሚል ይሆናል አለ። ስለዚህ ምንድነው ማለት ይህ ቀን በዚህ ቀን የሚደርስብን ነገር ወይም ደግሞ ይሄን ሊናዓማ የተባሉት ሰዎች ወይም እኛም ከነሱ ከሆነ ይሄ የሚደርስብን ነገር ከባድ ነው ማለት ነው። ከዛ በኋላ እንግዲህ ምናልባት ለዛሬ እዚህ ላይ እናቁምና ከዚህ በኋላ ምሳሌ በዚህ ጉዳይ ላይ የሚሰጠን ይኖራል። እሱን በሚቀጥለው እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱ።